አድማጮቻችን አፍሮ ሚዲያ ዝግጅቱን አሁን ይጀምራል። ጤና ይስጥልኝ የተከበራችሁ ውድ የአዲስ አበባ ከተማ ነዋሪዎች፣ ይህ አፍሮ ሚዲያ ላይ በሳምንት አንድ ቀን ተዘጋጅቶ የሚቀርብላችሁ ፕሮሞቲንግ አዲስ በሚሰኘው ዓለም አቀፍ አዲስ አበባን የማስተዋወቅ ፕሮጀክት ስር አዲስ አበባ ቤቴ የተሰኘው አዲስ መርሃ ግብር ነው። ዓላማውም በዋነኝነት በአዲስ አበባ ከተማ ነዋሪዎች ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ያተኮረ ሆኖ በተለይም ደግሞ በከተማው ውስጥ እየተካሄደ ባለው የኮሪደር ልማት ከተማዋ ከዕለት ወደ ዕለት እንደ ስሟ እያበበችና እየፈካች ስትሄድ የነዋሪዎቿ ገቢስ በተመሳሳይ እያበበ ነው የሚለውን ጥያቄ ያነሳል። ምክንያቱም ውበቷ የተሟላ የሚሆነው በነዋሪዎቿም የነፍስ ወከፍ ገቢ እድገት ጭምር ስለሆነ ነው። ኪሱ ሞላ ሞላ ያለ ነዋሪ ከተማዋ ይበልጥ እያበበች እንድትፈካ እንደ ማዳበሪያ ግብዓት ይሆነዋልና። ታዲያ ይህንን የተቀናጀ ሥራ በስኬት በጋራ ለመከወን ከማን ምን ይጠበቃል? ለዚህ መልስ ለማግኘት ደግሞ በቀጥታ ወደ ዝግጅቱ ተጋብዛችኋል። አዲስ አበባ ቤቴን አዲስ አበባ ቤቴን አዲስ አበባ ቤቴን አዲስ አበባ ቤቴን ሸጋ ልጅ ቆንጆ ሆነች ጎረቤቴ ጎረቤቴ ጎረቤቴ። ራሱ ማህበረሰብ ውስጥ ችግር፣ ድህነት፣ ወንጀል ምን ብለን የምናነሳቸው ነገሮች ከሰዎች ጋር አይፈጠሩም፣ አይወለዱም። በዘርም የሚመጣም አይደለም። በአብዛኛው ከስርቆት ጋር የሚያያዙ ሌሎች ወንጀሎች መፈጠራቸው መጀመሪያ ማህበረሰቡ ውስጥ የነበሩ መሰረታዊ ጉለቶች ስላለ ራሱ የሳይንሳዊ ትንታኔ ስላለው። ስለዚህ ሰው ወንጀለኛ ሆኖ አይፈጠርም፣ ሌባ ሆኖ አይፈጠርም፣ ምንም አይነት ነገር ይዞ አይፈጠርም። ጽዱ ንጹህ የሚመቱ ሲፈጥረው አይደለም። በንጽህናነት የምንለው ቃሉንም ብዙ ጊዜ መጠቀም አልወድም። በትምህርት ጠቅስ ይሆንልኝ። ድህነት ራሱ ሰው ሰራሽ ማህበረሰብ ለሰው ልጆች ስርዓት ለሰው ልጆች ህይወት መለወጥ አገልግሎት የማይሰጡ የማይጠቅሙ ሰዎችን የሚጎዱ ከሆኑ ተፈትሸው ታይተው መቀየር አይሻላቸው። ቤተሰብ የኢኮኖሚ ነፃነት ማግኘት አለበት። የኢኮኖሚ ነፃነት ከገቢ ጭንቀት፣ ከኑሮ ጭንቀት ከመሳሰሉት ተመሳሳይ የቤተሰብ ውስጥ ችግሮች ብሎ መውዘቱ ያለበት ቴክኖሎጂ በመጠቀም እንዴት አድርገን መቀየር አለብን የሚለው ነገር ግን አንገብጋቢና መሰራት ያለበት ነው። ያ በዛ ትግል ውስጥ እኔም አንዱ ነኝ። በዛ እምነት ውስጥ በእነዚህና በተመሳሳይ ርዕሰ ጉዳዮች ላይ በድጋሚ በሚቀጥለው እንመጣባቸዋለን። ዋናው ዓላማችን ይህንን እንቅስቃሴ ለመደገፍና ተሳታፊ ለመሆን የውጭ ቱሪዝም ፍሰትና የኢንቨስትመንት ስበት ወደ ሀገራችን በተለይም ወደ ከተማችን አዲስ አበባ እንዴት ሊገባ ይችላል የሚለው ላይ አተኩረን እንሰራለን። ይህ ወደ ኋላ የማይባል ግንባር ቀደም ስራችን ይሆናል ማለት ነው። በሚቀጥለው ፕሮግራማችን በዝርዝር እስከምንገናኝ
ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በመጻፍ ተሳትፏችሁን ማዳበር ትችላላችሁ። እናመሰግናለን። መልካም ጊዜ። አዲስ አበባ ቤቴን አዲስ አበባ ቤቴን አዲስ አበባ ቤቴን አዲስ አበባ ቤቴን ሸጋ ልጅ ቆንጆ ልጅ